ስትረስ የልብ በሽታ ሊያመጣ ይችላል። አው ከፍተኛ ስትረስ የልብ በሽታ ሊያመጣ ይችላል። ይሄን በሕክምናው ዓለም በሳይንሱ ታኮሶቦ ይባላል። የሆነ የጃፓን ውስጥ ያለ ሀገር ይመስላል። ማህበረሰባችን ውስጥ ደግሞ ህይወት ወይንም የህይወት ውጣ ውረድ ተብሎ ነው የሚጠቀሰው። አንድ ሰው ከፍተኛ ስትረስ ውስጥ ጫና ውስጥ ሲሆን ወይንም ሀዘን ውስጥ የተለያየ አይነት ስትረስ ውስጥ ሲሆን የሚከሰት የልብ ችግር ነው። የልብ ቻምበሮች መድከም፣ የልብ ክፍሎች መለጠጥና የልብ በሮች መላላት፣ ደም ወደ ውጭ ወደ ውስጥ የመግባት ሁኔታዎች ሊከሰቱ ይችላሉ። ይሄ እንደ ስቶርም ነው። እንደ አውሎ ንፋስ መጥቶ የሆነን ቤት ደሳሳ ቤትን በሩን የግድግዳዎቹን ለጥጦ ወይንም ዳሜጅ አድርጎ አየርና ንፋስ ወደ ውጭ ወደ ውስጥ እንደሚገባ አይነት ድንገት የሚመጣ ስትረስ፣ ድንገት የሚመጣ ጫና ልብን በዚህ መልኩ ሊጎዳና ፌል ሊያደርግ ይችላል። ስለዚህ እንደ ሐኪም የልብ ግፊቱን ብቻ ወይም የአንድን ሰው የልብ ምቱን ብቻ ሳይሆን የዛን ሰው የህይወት ጫናውን ማየት ይጠበቅብናል። እንደዛ ነው የምናየው ማለት ነው። አንድ ሰው ከፍተኛ ጫና ውስጥ ወይም ስትረስ ውስጥ ወይም የሀዘን ሊሆን ይችላል። ድንገተኛ ሀዘንና ስትረስ ውስጥ ሲሆን ልብ ከፍተኛ ጫና ውስጥ ይገባል። የልብ በሮች፣ የልብ ግድግዳዎች ይለጠጣሉ። የልብ ደም የመግፋትና ፐምፕ የማድረግ አቅሙ ከፍተኛ ደረጃ ይቀንሳል እና የልብ ድካም ያመጣል። ከዚህ በፊት በቅርብ ጊዜ በተለይ ሰዎች ከፍተኛ ድንገተኛ ዜና ሲሰሙ፣ ድንገተኛ የኢኮኖሚ ሊሆን ይችላል፣ የማህበራዊ ሊሆን ይችላል፣ ሌሎች ከፍተኛ ሀዘን ውስጥ ሲገቡ በቅርቡ በተደጋጋሚ ያየናቸው ችግሮች ናቸው። ልብ ድንገት ፌል አድርጎ ድንገት የሚባለው በላይ ፌል አድርጎ ሊመጣ ይችላል። ስለዚህ አንድን ሰው ልብ ምቱን ወይ የደም ግፊቱን ብቻ አይደለም የምናየው፣ የዛን ሰው የተሟላ ህይወቱን የተሟላ ስትረስ ሌቭሉን ጤናውን ማየት ያስፈልጋል እና ስለዚህ ስትረሱንም የልብ ጤናውንም ለማከም ነው ማለት ነው እንደ ሐኪም ኃላፊነት ያለብን። አመሰግናለሁ።